የት ነው ያለሽው? ዩጋንዳ ነው ያለው። ነገርሽ ሁሉ ታስሮ ነው ያለው። አዎ ጨለማ ነው ዙሪያሽ ላይ ያለው። አዎ የዲመን አታክ አለ ባንቺ ላይ። በእውነት ትክክል ነው። እጸልይልሻለሁ እግዚአብሔር አምላክ ነፃ ያወጣሻል። አሜን። ሬዲ ነሽ ነፃ ለመውጣት? ኦኬ አይንሽን ጨፍኝ እጸልይልሻለሁ ስኬትሽን ያዘ በኢየሱስ ክርስቶስ ደም አንክራት ውጣ። በምግብ የገባችሁ በሚጠጣ የገባችሁ ውጣ ውጣ። Come out in the name of Jesus Christ of Nazareth. Come out. Come out. Go, 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 go. ውጣ 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 ውጣ። Yes. የአምላክ የእሳት መጥቶብህ እሳት ውጣ ከውስጥ ላይ ያጠጣችሁ ያበላችኋትን አውጡ አውጣ። እስከ ዛሬ ያበላትን ጠጣትን ውጣ። poisonous substance ውጣ። ካርስ የተሰበረ ይል ውጣ። እርግማን ከርስ come out 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 in the name of Jesus Christ of Nazareth. ውጣ come out። ደብተራ ህይወቷን ልጇን ሁሉ ለቅቄ ሄዳለሁ በረከቶቿን ለቅቄ ሄዳለሁ ጤንነቷን ለቅቄ ሄዳለሁ ቤቷን ለቅቄ እወጣለሁ በታላቅ ድምፅ 4 ጊዜ ጮኬ እወጣለሁ በል በኢየሱስ ክርስቶስ ስም ችሎታ አንድ በሉጣ 2 በሉጣ 3 በሉጣ የመጨረሻ ከውስጧ ልቀቅና ውጣ። out name of Jesus Christ of Nazareth. Jesus name. In Jesus name. Thank you መንፈስ ቅዱስ thank you። ነፃ ወጥተሻል። አሁን ምን ይሰማሻል? ያ የሆነ ቀለል ከውስጥሽ ላይ የነበረ የዘመናት መርገሙ የተሰበረ። አሜን። ኦርቶዶክስ ነሽ? አው ነበርኩ። አሁን ግን ወደ ጌታ ነው የመጣው። አንቺን ሳይ ቄስ ያለው አንድ ቄስ የተሰራብሽ የደብተራ መንፈስ ነው። አው ትክክል ነህ። ተሞሽሬ ያለው በጣም አሞኝ የሆነ ደብተር አለ የሚሄድ ብሎኝ ድምፅሽ አይሰማም። ሙሽራ ያለው የዛኔ በጣም ታምሜ ስለነበር ችግሯን የሚያውቅ እሱ ብቻ ነው ብሎ ይዘውኝ ሄዱና ከናቴ ምናምን ሆኖ አንድ ደብተራ ጋር ይዘውሽ ሄዱ። አዎ ያ ማርና ነጭ ሽንኩርት ምናምን ቃመሞ አስበላኝና ያ ምክንያቱም እነሱ ጸልይ የጌታ መንፈስ ሲናገረኝ እና ምክንያቱም ይሄን ነው ቅድም ልሽ ከቄስ ጋር ተገናኝተሻል ወይ ምልሽ ለዚህ ነው። ምክንያቱም ያ ቄሱ የደብተራ መንፈስ ነው አንቺን ያደረገው። ይሄ የደብተራ መንፈስ ነው እና አንቺን ህይወትሽን ሁሉ የተበተበው እሱ ቄስ ነው። ከዛ ጊዜ በኋላ ህይወትሽ ሁሉ የተቃዋወሰ ነው የመጣው። ህይወትሽ ላይ ረፍት የለሽም። ከዛ ጊዜ ጀምሮ እስካሁን እስካለሽበት ድረስ ጊዜ ድረስ በዚህ ቄስ አማካኝነት ያ የሰጠሽ ያበላሽ ነገር አሁን በጣም ብዙ ነገር ከሆድሽ ውስጥ የወጣው ከሆድሽ ውስጥ በጣም ምክንያቱም ያ ያበላሽ ያ የደብተራ መንፈስ ነው ህይወትሽን ሁሉ እንደዚህ ጉስቁል ያደረገው። ከዛ ጊዜ ጀምሮ ህይወትሽ ሁሉ የስቃይና ዋጋ የመክፈል ነው። በዛ ሰዓት ወደ ደብተራው ጋር ስትሄጂ ኦርቶዶክስ ነበርሽ? አዎ። ደብተራ ምን እንዲያደርግልሽ ነው የሄድሽው? የዛኔ እሑድ የነበረ ሰርጌ ኦኬ ሰኞ እንዲህ የተጣበቀው አይኔ መክፈት እንዲያደርግ አረንጓዴ የሚያስታውከኝ ነበረ። ያ
በጣም የታመምኩት ሆስፒታል ልሄድ ምን ብል አይንሽን አከፍቺም ከተመሸርኩ በኋላ አይኔ ህመም እንኳን መጥቶብኝ አያውቅም። ግን እንዲህ መብራት ሲለኮስ እንዲህ ብሎ ያመኛል። ጠዋት ስነሳ እንዲህ ብሎ መከፈትን ቢለኛል። አሁን እሱን ደብተራው እሱን ነገር ለሱ መድኃኒት ፈልጋችሁን ደብተራው ጋር ሄዳችሁት? ኦኬ ደብተራው ከዛ ከሄድሽ በኋላ ምን ሰጠሽ? ሚበላ በማርና ነጭ ሽንኩርት ምናምን እንጃ ምታጠብም ሰጠኝ። ምትታጠቢበትን ዛሬ እግዚአብሔር የሰበረልሽ ትልቅ ነገር ነው። ኢየሱስ የሚባል አምላክ ብዙ ትብታብና መርገም ነፃ አውጥቶሻል። ይሄ ቄስ አሁን ቅድም ከሰውነትሽ ውስጥ ሙሉ ነው የወጣው። ሰውነትሽ ሁሉ ይበላሻል፣ ያቃጥልሻል። በጣም እንዴ ይው ሰውነቴ በእውነት ምግብ አልበላ ግን በቃ አብጦ ነው ያለው። ምክንያት ያ ነገር የሰጠሽ ነገር ነው ሰውነትሽ እንደዚህ ያደረገው። ወደ ውስጥሽ የገባው እንድታጠቢ የሰጠሽም ነገር እንደዚህ አንቺ ላይ ያደረሰው። ዛሬ እግዚአብሔር ትልቅ ቀንበር ካንቺ ላይ ሰብሯል። ደስ ብሎሻል? በጣም ጌታን ምን ትይዋለሽ? 5 ዓመት ሙሉ በእውነት ሰው እያየ በሩ የሚዘጋብ ነገር ልክ እንደሱ በቃ ከስንት ነገር ነው የወጣሁት። ግን እግዚአብሔር ይመስገን ደረሰ። 5 ዓመት 5 ዓመት ዋው! ዝም ብሎ ዋጋ የሌለው ህይወት በቃ ዝም ብሎ መሽከርከር። ኢየሱስ ክርስቶስን ፈውስሽን ለዘላለም አጸናው። አሜን።